ልደት እንደሚከበር ክርስቲያኖች ለመናገር አስበን ነበር። አሁን ከሚደገም ምናለበት ሰዎች ሲሆኑ እድሜያችን ወደ ሰማይ እየተጠጋ ስለሆነ ጓር መቀነስ አለ። ስለዚህ በአንድ ሳምንት በጥቂት ይታያል። ጌታን እናመሰግናለን። ወንጌል ዛሬ እግዚአብሔር ይባርክ የሚለው ነው የጠራነው እንጂ ወንጌል ምን ያህል ዓመት ካልን ይሰማል፣ ካላልን ግን አይሰማም። የሚደገም ነገር ልጆቹ ይረብሻሉ አውቃለሁ። እኛ ዝም እንበል። ምን ያህል ጊዜ ሆነ? እንግዲህ ጁላይ 2008 ነው ለመጀመሪያ ጊዜ ቤተክርስቲያን የመጣሁት እና ቤተክርስቲያን እንድመጣ ደግሞ የምንወዳት ሰናይት ነች። ሰናይት በእውነቱ ልናገር እንዴት ወደ ቤተክርስቲያን እንደመጣሁ እና አንድ ሳምንት ከዛ በፊት ከጁላይ 28 2008 አንድ ሳምንት አንድ ሰዓት